የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ሊጸድቅ ይችላል? አይችልም። ለምን? በእግዚአብሔር ፊት የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ተስፋችን ታዲያ ምንድን ነው? ምን ተስፋ አለ? ጳውሎስ ታላቁን የምሥራች ይናገራል። አሁን ግን እግዚአብሔር ይመስገን። ስለዚህ አሁን ግን ስለሚለው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ የሮሜ መልእክትን የጳውሎስ መልእክት ወደ ሮሜ ሰዎች የምትባለው መልእክትን በጥቂት ደቂቃዎች የምንዳስስበት ክፍለ ጊዜያችን ነው። ይሄ ክፍል 2 ነው። በክፍል 1 ጳውሎስ ስለተለየለት ወንጌል የሚናገረውን መግቢያ ተመልክተናል። ዛሬ ደግሞ የምናየው ጳውሎስ በዚህ መልእክት ውስጥ የሰውን ዘር ሁሉ ጽድቅ አልባነትና በሰው ዘር ሁሉ ላይ ሊገለጥ የነበረውን የእግዚአብሔር ቁጣ፣ ነገር ግን ደግሞ ከዚህ ቁጣ እንዴት አድርጎ የሰውን ዘር እግዚአብሔር እንደታደገ የሚናገረውን ስፍራ እንዳስሳለን፣ ክፍሎች እንዳስሳለን። እንግዲህ በእነዚህ ውስጥ 1-3 የሚሆኑ ቁልፍ ነገሮች አሉ። የመጀመሪያው የሰው ዘር ሁሉ በደለኛና አመፀኛ መሆኑን የሚያሳየው ክፍል ነው። የሰው ልጅ በመተላለፉ ምክንያት፣ በኃጢአቱ ምክንያት፣ ከእግዚአብሔር በመለየቱ ምክንያት የደረሰበትን ምስቅልቅል የሚናገር ይሆናል። በሁለተኛው እግዚአብሔር በዚህ ምክንያት ታዲያ እንደ ጻድቅ ፈራጅነቱ ምንድን ነው የሚያደርገው ያለ እንደሆነ የእግዚአብሔር ቁጣ በሰው ልጆች ሁሉ ላይ ሊመጣ ያለ መሆኑን እናያለን። በመጨረሻ የምናየው እግዚአብሔር ታዲያ ይህን ለመታደግ ምንድን ነው ያደረገው? የእግዚአብሔር ጽድቅ ለሰው ልጆች እግዚአብሔር የሰጠበት ያጸደቀበት መንገድ ምንድን ነው የሚለውን የምንመለከት ይሆናል። እንግዲህ ትኩረት የምናደርገው በምዕራፍ 2 ምዕራፍ 3 እና ምዕራፍ 4 ላይ ይሆናል። ዛሬ ምዕራፍ 1 ሁለተኛ አጋማሽ፣ ምዕራፍ 2 ምዕራፍ 3 ምዕራፍ 4ን እንዳስሳለን። በዚህ በሁለተኛው ክፍል በምዕራፍ 1 ጳውሎስ ወንጌሉን አስተዋውቆ እንደነበር ተነጋግረናል። ወንጌሉ ምን መልክና ይዘት እንዳለው ጳውሎስ ተናግሯል። ለዛ ወንጌል መለየቱ ምዕራፍ 1 ከቁጥር 17 ጳውሎስ በወንጌል ያለውን ድፍረት ከተናገረ በኋላ፣ ትምክህት ከተናገረ በኋላ ቀጥሎ የሚናገረው እውነትን በአመፃ በሚከለክሉ ሰዎች ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል። ወይም እየተገለጠ ነው ይላል። ቀጥታ ቃል በቃል ከተረጎምነው ሊሆን ይገባ የነበረው እየተገለጠ ነው የሚለው። ያው ይገለጣል የሚለው የሚያስኬድ ቢሆንም ሐሳብ ውስጥ ግን ይገለጣል ሲል ገና ይመጣል ብቻ ሳይሆን በመገለጥ ላይ ነው የሚለውን ጭምር የሚያሳይ ነው። እና ለምንድን ነው ይሄ የሆነው የሚለውን ስናይ የሰው ዘር ሁሉ በአመፃ ስለተበከለ ነው። በኃጢአት በመተላለፉ ምክንያት በእግዚአብሔር ላይ ስላመፀ ነው። ስለዚህ አማጺው የሰው ዘር ላይ ቁጣ ሊገለጥ ነው የሚለው። ለምን? የት ነው ደግሞ ይሄ ሰው ዘር ስንል በሁለት በኩል አቅርቦታል። የሰው ዘር ሁሉ አንድ ነው። ነገር ግን በታሪክ የሚሆን በነገረ መለኮታዊ ሁኔታ በእግዚአብሔርም ቀጣይነት ባለው የመገለጥ ታሪክ ውስጥ እንደምናየው አይሁድና አሕዛብ የሚል ተፈጥሮ ነበረ። የመጀመሪያው የእግዚአብሔር ቃል አደራ የተሰጧቸው፣ ምክንያቱም የአይሁዳዊ ብልጫው ምንድነው? የእግዚአብሔር ቃል አደራ ተሰጧቸው ስለሚል ታሪካዊም ነው ነገረ መለኮታዊም ነው። አስቀድሞ ለአይሁዳዊ መባሉ ደግሞ ለግሪክ ሰው እንጂ በሰው ዘር መካከል እግዚአብሔር ልዩነት አላደረገም። ወይም ቃሉ እንደሚናገር የሰው ፊት አይቶ እግዚአብሔር አያደላም። ነገር ግን በዚህ ቃል ውስጥ በዚህ ክፍል ውስጥ እንደምንመለከተው አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው በሚለው ውስጥ የእግዚአብሔር ኃይል ለማዳን ይገለጣል እንዳለው ሁሉ አይሁድም አሕዛብም ግሪክ የተባለውም አሕዛብም ጭምር ደግሞ በደለኛ መሆናቸውን ያሳያል ጳውሎስ። ስለዚህ በዚህ በሮም መልእክት ውስጥ መጀመሪያ ነውረኛ የሆነውን የአረማዊ ወይም የአሕዛብ ወገን ያነሳል እና እሱን የሚያነሳበት ሁኔታ ያየ እንደሆነ በጣም ዘግናኝ በሆነ መልክ ነው። የእግዚአብሔር ቁጣ ከሰማይ ይገለጣል የሚለውን ከተናገረ በኋላ ለምንድን ነው ይሄ የሆነው? እግዚአብሔር ስለገለጠላቸው ነገር በግልጽ በእነሱ ዘንድ ታውቆ ሳለ ለተገለጠላቸው ስላልኖሩ የእግዚአብሔር ፍርድ በታች መውደቃቸውን ይናገራል። ስለዚህ በዛ ዝርዝር ውስጥ በጣም ብዙ ከባድ ነገሮች ነው የሚያነሳው። ነውረኝነትን ያነሳል። በጣም የተበላሸ ምግባራዊ መቆሸሽን ያነሳል። ውድቀት ያስከተለው ጦስ በአሕዛብ ላይ ያመጣውን ውጥንቅጥ የህይወት ውጥንቅጥ ያነሳል እና እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት እንዳጡ ይናገራል። ለምን? ስለ እግዚአብሔር ሊታወቅ የሚቻለው በእነሱ ዘንድ ግልጥ ነበረ። እርግጥ ነው በዛ ውስጥ የሚናገረው
የመጽሐፍ ቅዱስ አጥኚዎች አጠቃላይ መገለጥ ብለው በሚሉት አይነት መንገድ እግዚአብሔር እንዴት ባለ መልክ በስነ ፍጥረት ታላቅነቱን አምላክነቱን እንዳሳየ እንደገለጠ በመተንተን ነው። ነገር ግን እግዚአብሔር መኖሩን አምላክ መኖሩን ቢያውቁም አላመሰገኑትም፣ አላከበሩትም። ይልቁንም በሚጠፋ መልክ በሰው በእንስሳ መስለው የእግዚአብሔርን ክብር እንደለወጡ ጣዖታትን እንዳመለኩ ወደ ረከሰ ምግባራዊ ውጥንቅጥ ውስጥ እንደገቡ እና ጸያፊ ተግባራትን እንደፈጸሙ ይተርካል መጽሐፉ ከምዕራፍ 1 ከቁጥር 19 ጀምሮ ባለው ተከታታይ ክፍል እስከ ቁጥር 26። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ምክንያት ወደሚያስነውር ነገር አሳልፎ እንደተዋቸው እንደሰጣቸው ማለትም በገዛ ኃጢአታቸው ውስጥ ተልከስክሰው እንዲቀሩ ተዋቸው ማለት ነው፣ ለሱ ባለመኖራቸው ምክንያት። ስለዚህ እግዚአብሔር እነዚህ ሰዎች ለባህሪያቸው የሚገባውን ትተው በማይገባው መልክ ለውጠው እንዴት ብዙ ነገር እንዳበላሻሹ እንዳናወጡ እና እንደተበከሉ ይነግረናል። ይሄ ማለት ነውረኝነት፣ በአመፃ መታለል በውድቀት ምክንያት በጥልቀት በአሕዛብ መካከል እንዴት እንደተስፋፋ እንደተንሰራፋ ነው የሚነግረን። ስለዚህ የኃጢአት ስፋኔ በሰው ሁሉ ዘር ላይ አለፈ ማለት ነው። እኔ ኃጢአት አልሰራሁም የሚል እስካይኖር ድረስ ተበከለ። ስለዚህ ውድቀት ተፈጥሯችንን ስለበከለው፣ አስተሳሰባችንን ስለበከለው ድርጊታችንን ጭምር በዛው የሚነዳ ሆነ። በወደቀ ተፈጥሮ ውስጥ ያለው የሰው ዘር ለተገለጠለት እግዚአብሔር ሊኖር የሚችልበት አቅም የለውም። በቃ ኃጢአት በክሎታል፣ አበላሽቶታል፣ ሰብሮታል። ስለዚህ የተሰበረ ዓለም ነው፣ የነከተ ዓለም ነው፣ አመፃ ያዳሸቀው ዓለም ነው። ስለዚህ የእግዚአብሔር ቁጣ በአሕዛብ ላይ ሊገለጥ ነው ወይም እየተገለጠ ነው ይላል ማለት ነው። ምክንያቱም ኃጢአት ቁጣን ይስባል ማለት ውጤት አለው። ኃጢአት ቁጣን ያስከትላል፣ ፍርድን ያስከትላል። ያም ፍርድ መለኮታዊ ፍርድ ነው፣ መለኮታዊ ቁጣ ነው። እንግዲህ ይሄ የመጀመሪያው ነው። የመጀመሪያው አሕዛብ ያለውን ነው። ነገር ግን አይሁድ ያልነው ሕግ የነበረውስ ያልን እንደሆነ ሕግ የነበረው ጭምር በሌላው ላይ እየፈረደ ራሱ ግን ሊኖር ስላልቻለ ከእግዚአብሔር ፍርድ በታች ሆነ። ምዕራፍ 2 ገና መግቢያው ላይ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም ይላል። ምክንያቱም እነሱንም አሕዛብንም ምን ብሎ ነበረ? የሚያመካኙት አጡ ይላል። ዊዛውት ኤክስኪውዝ፣ ምክንያት የለውም፣ የሚያመካኝበት የለውም። ምክንያቱም እነዛም ለተገለጠላቸው አልኖሩም። ይሄም ደግሞ ፈራጅ የሆነው ምክንያት የለህም፣ ምክንያቱም አንተ ራሱ ለሌላው ታስተምራለህ እንጂ አትኖረውም ይላል። ስለዚህ ይሄኛው ሕጉ ትምህርቱ በቀዳሚ መገለጦቹ የተሰጡት ሕጉን ቢቀበልም ትምህርቱን ቢቀበልም መገለጦቹን ቢያገኝም ነቢያት ቢላኩለትም ነገር ግን ላመነው ነገር አልኖረም፣ ለተቀበለው ነገር አልኖረም። እንዲያውም ምን ይላል? ጥንካሬና ንስሐ የማይገባ ልቦና ይዞ ቀረ። ስለዚህ እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል ምዕራፍ 2 ቁጥር 5 ላይ። ስለዚህ በዚህኛውም ላይ የእግዚአብሔር ቁጣ የሚመጣበት ሆነ። ስለዚህ አሕዛብም በመተላለፋቸው ምክንያት ከሰማይ በሚገለጠው የእግዚአብሔር ቁጣ ስር፣ ይህም ሕግ አለኝ የሚለውም ከእግዚአብሔር ቁጣ ስር ሆነ። ምክንያቱም ሕግ እያለው ግን ላለው ሕግ ስላልኖረ፣ ለተረዳው ነገር ስላልኖረ። ስለዚህ ቁጣን መቅሰፍት እንደሚሆንባቸው ጭምር ተናገረ። አስቀድሞ በአይሁዳዊ ደግሞም በግሪክ ሰው፣ ነገር ግን በጎ ሥራ ለሚያደርግ ሁሉ ምስጋና ይበዛል ይላል። አድሎ የለም፣ ግን አልኖሩለትም። ታዲያ እንዴት ነው ይሄ ነገር የሚሆነው? ፍርድ አስከተለ ኃጢአት ስንል እንግዲህ የመጀመሪያው አሕዛብ ያልነው ወገን ሕግም ባይኖረው ጭልጥ ብሎ በአመፅ መታለል ውስጥ ገባ። ይሁን እንጂ የአምላክን መኖር የሚያሳይ በስነ ፍጥረትና በሕሊና የተሰጠ መገለጥ ነበረው፣ ግን አልኖረም በዛም ልክ እንኳን። ሕግ ያለው ደግሞ የምንለውም ደግሞ አይሁድ እሱም በዛ መልክ አልኖረም። ሕጉ ቢኖረውም የመቅደስ ስርዓት ቢኖረውም ቀዳሚ መገለጦች ቢሰጡትም ነቢያት ቢላኩለትም የተስፋ ቃል ቢቀበልም ግን አልኖረለትም። ምክንያቱም ተመልሰን አጽንኦን ለመስጠት 2:17 እናንብ። እንዲህ ይላል፣ አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የዕውሮች መሪ፣ በጨለማ ላሉ ብርሃን፣ የሰነፎች አስተማሪ፣ የሕፃናት መምህር እንደሆንክ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስን አታስተምርም ይላል። እና ሲታይ በንጽጽር የተሻለ ነበረ። የእግዚአብሔር ቃል አደራ ነበረው።
ቃል ኪዳኑ ነበረው፣ የመቅደስ ሥርዓት ነበረው፣ አባቶች ከነርሱ ናቸው። ድንቅ ነው። ትልቅ ፕሪቪሌጅ ነው። ታላቅ መጠራት መመረጥ አለው። ግን አይሁዳዊ ተብለ በሕግ ተደግፈ በእግዚአብሔር እየተመካ እና በእግዚአብሔርም ደግሞ መመካት ብቻ ሳይሆን የእግዚአብሔርን ፈቃድ ብታውቅ ደግሞ ከሕግ ተምረህ የሚሻለውን ፈትነህ ብትወድ እነዚህ ሁሉ እድሎች ቢኖሩ ግን ካልኖርክበት በሌላው እየፈረድክ አንተ ካላረከው ከእግዚአብሔር ቅን ፍርድ አታመልጥም ይላል። ስለዚህ ምን አገኘን? አሁን በሁለቱም ዘንድ አሕዛብም አይሁድም ሕግ የሌለውም ሕግ ያለውም ለመኖር አልቻሉም፣ ለእግዚአብሔር መኖር አልቻሉም። ሕግ ሳይኖረውም የነበረው አሕዛብ ጭልጥ ብሎ በአመፅ ውስጥ ርኩሰት ውስጥ ተደንቅሮ ቀረ። ሕግ ደግሞ የነበረውን ሕግ በመታዘዝ ለእግዚአብሔር አልኖርም። የቃል ኪዳን ታማኝነቱን አልፈጸመም፣ ቃል ኪዳኑን አጎደለ። ስለዚህ ሁለቱም ምን ሆኑ ያል እንደሆነ ከእግዚአብሔር ፍርድ በታቸው ነው፣ ከመለኮታዊ ፍርድ በታቸው ነው። የእግዚአብሔር ቁጣ የሚለው ለሁለቱም ነው የተጠቀሰው፣ ከፍርድ በታች። እንዲያው ምን ይላል? ያ የእግዚአብሔርን ፍርድ ሲናገር ምዕራፍ 2 ቁጥር 16 ላይ እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል ያ ፍርድ። ስለዚህ እግዚአብሔር ጻድቅ ፈራጅ ነው፣ ጻድቅ ዳኛ ነው፣ የእውነት አምላክ ነው፣ እውነት ነው። እሱ በጽድቅ ይበይናል። በፍርዱ ምንድነው የሚዘናበል አይደለም፣ አያደላም፣ አድሎ የለም በእግዚአብሔር ዘንድ። ስለዚህ ሁለቱም በመተላለፋቸው ወደቁ። ለምን ያለ እንደሆነ ሕግ ሳለው እንደዚህ ይላል፣ ከፍ ብዬ ይላል፣ ያለ ሕግ ኃጢአት ያደረገ ያለ ሕግ ይጠፋል፣ ሕግ ሳላቸው ኃጢአት ያደረጉ በሕግ ይፈረድባቸዋል ይላል 2:12። ስለዚህ ሕግ ያለው ኃጢአት ያደረገ ሕጉ ተጠቅሶ ይፈረድበታል፣ ሕጉን ስለጣሰ። ሕግ ሳይኖረው ደግሞ ኃጢአት ያደረገ ያለ ሕግ ይጠፋል። ለምን? ዝቅ ብሎ ሕግ ባይኖረውም በህሊናው ግን ሲሟገት ለራሳቸው ሕግ ናቸው ይላል። አሕዛብ ሕጉ ባይኖራቸው በልቦናቸው ግን ውስጥ የሚፈርድ የሚሟገት ነገር ነበራቸው። እሱን ጭምር ተላልፈው ነው አመፃ ውስጥ የሄዱት ይላል። ሁለቱም ከፍርድ በታቸው ነው። ሁለቱም ከኃጢአት በታች ስለሆኑ ሁለቱም ከፍርድ በታቸው ነው። በአጠቃላይ ምን ማለት ነው ታዲያ? ይሄ ወደ ምዕራፍ 3 አንደርድሮ ይወስደናል። ምዕራፍ 3 ውስጥ ቅዱስ ጳውሎስ የሚናገረው ሁሉ ከኃጢአት በታች መሆናቸውን ይከሳል። እርግጥ ነው የአይሁዳዊ ብልጫ ነበረው። ብልጫው የእግዚአብሔርን ሕግ በአደራ መቀበሉ ነው። የመገረዝን ምልክት የተቀበለበት የቃል ኪዳን ባለቤትነቱ በሙሴ አማካኝነት በሲና የተቀበለው ቃል ኪዳን የዛ አካል ለመሆኑ የገባው በእግዚአብሔር ምርጫ ነበረ። መገረዝ ግን ጥቅሙ ምልክትነት ነበረ። የእግዚአብሔር ቃል ባላደራነት ነበረ። የእግዚአብሔር ቃላት አደራ ተሰጥቷቸው ነበረ። ነገር ግን ምን ሆነ? አላመኑም ነው የሚለው። አልታዘዙትም። ታዲያ የነሱ አለመታዘዝ የእግዚአብሔርን ታማኝነት ያስቀራል? አያስቀርም። ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ ይሁን። እግዚአብሔር በጽድቅ ዳኝነቱ በእውነተኝነቱ ጸንቶ አለ። እውነቱ ጸንቶ አለ። ኪዳኑ ጸንቶ አለ። እናስ እግዚአብሔር ፈራጅ ነው። ሁሉም የሰው ዘር ከኃጢአት በታች የተፈረደበት ሆነ። ጳውሎስ ይህን አሁን እያጎለበተ ምዕራፍ 3 ላይ ይሄዳል ማለት ነው። ምን በሚል ይናገራል? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ብሎ ደመደመ። ስለዚህ አሕዛብን አሳየ፣ አይሁድን አሳየ፣ ሕግ የሌለውንም ሕግ ያለውንም አመጣና በመተላለፉና በአመፃው ምክንያት ከኃጢአት በታች ወድቀዋል። እንዲያውም ከብሉይ ኪዳን አንድ ክፍል ይጠቅስና ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል ይላል። በቃ ምንም የተረፈ የለም፣ አንድስ እንኳ የለም፣ ቸርነት የሚያደርግ አንድም የለም፣ ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ እርግማንና መራርነት በአፋቸው ተሞልቷል፣ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ግፍና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። በቃ ምንም እንዲህ ሆነን በእግዚአብሔር የጽድቅ እውነት ፊት ሁላችንም እንክልካዮች ሆነን ተገኘን። ወደቅን፣ ከሰርን፣ ከሸፍን፣ ተሰባበርን። የተረፈ የሰው ዘር የለም። አስቀድሞ ለአይሁዳዊ ደግሞም በግሪክ ሰው ሁሉ ኃጢአትን ሰርተዋል። ለምን ይሆን? አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ 3:19 እንዲህ ነው የሚለው። ስለዚህ ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ፣ አፍ ይዘጋ ዘንድ
ማንም እኔ ጻድቅ ነኝ ብሎ እስካይችል ድረስ በኃጢአቱ ቅቅ ብሎ ቀረ፣ ከፍርድ በታች ሆነ። ታዲያ የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ሊጸድቅ ይችላል? አይችልም። ለምን? 3:21 ይላል በእግዚአብሔር ፊት የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። በቃ ተስፋችን ታዲያ ምንድን ነው? ምን ተስፋ አለ? ጳውሎስ ታላቁን የምሥራች ይናገራል። አሁን ግን እግዚአብሔር ይመስገን። ስለዚህ አሁን ግን ስለሚለው ቁጥር 21 3:21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ምን ያለለት? በሕግና በነቢያት ማለትም በሙሴ ሕግና በነቢያት በቀዳሚዎች ነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። በምን ይሄ ጽድቅ እንዴት የተገለጠው? ያለ ሕግ ተገልጧል። እርሱም እንዴት ባለ መልክ ቢሆን ነው? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄ ጽድቅ አሁን የሚገኘው በኢየሱስ ክርስቶስ በማመን ነው። የሚሰጠውም ለሚያምኑ ሁሉ ነው። ከአይሁድም ከአሕዛብም ከሰው ዘር መካከል ለሚያምኑ ይሄን ወንጌል የምሥራች ለሚያምኑ ሁሉ ደግሞ ምንድን ነው የሚያምኑት? ግልጽ ነው። የሚያምኑት ኢየሱስ ክርስቶስን ነው። ዝም ብሎ ማመን አይደለም። ኢየሱስ ክርስቶስን ለሚያምኑ። ለምንድን ነው እሱን የሚያምኑት? ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን ቤዛ የሆነን ዘንድ መጥቶ ራሱን የሰጠው እሱ ስለሆነ ነው። እሱ መጥቶ ራሱን ሰጠ። ራሱ ይሄው ምንባብ ሲቀጥል ሲያጎለበት ይጠቅሰዋል። ምን ይላልና? እንደዚህ ይላል፣ ይሄ ጽድቅ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል 3:24 ላይ። ለምን? ጻድቅ የለም ሌላ ቁጥር 23 ጻድቅ የለም አንድስ እንኳ የለም፣ ልዩነት የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ልዩነት የለም። በሩቅ የነበረው ቀርቦ ያለው መሃል ልዩነት የለም። ሕግ የነበረው ሕግ ባልነበረው መሃል ልዩነት የለም። በተማረው ባልተማረው መሃል ልዩነት የለም። በነገዶች በወገኖች በቋንቋዎች መሃል ልዩነት የለም። የሰው ዘር በሙሉ ከእግዚአብሔር ፍርድ በታች እንዲሆን በኃጢአትና መተላለፉ ወደቀ። ግን አንድ ተስፋ አለ። ተስፋው በኢየሱስ ክርስቶስ በማመን ነው። ለምን? እሱ ቤዛ ሆነ ይላል። በእሱ ቤዛነት በኩል በጸጋው ይጸድቃሉ። የእግዚአብሔር ጽድቅ ለሰው ልጆች የተዘረጋው በእግዚአብሔር ሉዓላዊ ቸርነት ልዕልን አማካኝነት ተሰጠ። እንቀበለው ዘንድ ስለኛ ኃጢአት መስዋዕት ሆኖ የማስተሰረያ መስዋዕት ሆኖ ክርስቶስ ራሱን አቀረበ። ተቤዠን። በቤዛነት ነው የሚለው ለዚህ ነው። እንዴት ባለ መልካል አሁንም ዝቅ ብሎ ይሄ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ምን ተደረገ? ቁጥር 25ን ተመልከቱ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰረያ አድርጎ አቆመው ይላል። ክርስቶስን የኃጢአት ማስተሰረያ መስዋዕት አድርጎ አቆመው። በሱ በኩል ብቻ ስለ ኃጢአታችን ስርየት ራሱን አሳልፎ በሰጠው በክርስቶስ ብቻ መዳን እንዲሆን እሱ ቤዛነትን ሊያስገኝልን የኛ ምትክ ሆኖ በመስቀል ላይ ስለሞተ አሁን በሱ የሚያምን ይጸድቃል በጸጋው። በሱ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄንን ደግሞ የሰራበት መንገድ የእግዚአብሔር ጽድቅ በተሞላው መንገድ ነው። ምክንያቱም ቁጥር 26 የሚደመድመው እንዲህ ብሎ ነው፣ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። እግዚአብሔር ይህንን ያደረገው ኃጢአንን ዝም ብሎ ሰብስቦ አገስሶ አይደለም የወሰደው። ኃጢአን እንዲድኑ ፍርዳቸው መወገድ ነበረበት። ፍርዳቸው የተወገደው ፍርዳቸውን በመስቀል ላይ የተሸከመላቸው ቤዛ ስላለ ነው። በእርሱ በኩል ደግሞ በእምነት ሲመጡ እግዚአብሔር ይቀበላቸዋል። እግዚአብሔር የራሱን ጽድቅ አሳይቶ ነው፣ ዴሞንስትሬት አድርጓል። ጽድቁን ጻድቅ ዳኝነቱ በመስቀል ላይ ተገልጦ ነው። ደግሞም አፍቃሪ አባትነቱ በመስቀል ላይ ተገልጦ ነው፣ በልጁ ሞት በኩል ስላዳነን። አሁን በእርሱ የሚያምነውን ሲያጸድቅ እግዚአብሔር ጽድቁን እያሳየ ነው። ለምን? ፍርዱን የወሰደለት አለ። ታላቁ መለዋወጥ ተካሂዷል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን አንድ ልጁን ስለኛ ኃጢአት አደረገው የሚለው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 21 ያለው ይነበብ። ግን እዛ ውስጥ የሚለው ይሄንን ነው። ታላቁ መለዋወጥ ተካሂዶ ነው። ስለኛም በደል በመስቀል ላይ
ራሱን አሳልፎ ሰጥቶ ነው። ይሄ ታላቁ የምስራች ነው። የወንጌል ታላቁ የምስራች ነው። የሮሜ መልእክት ምዕራፍ 3 ቁጥር 21 እስከ 26 ያለውን ክፍል አንድ የሮሜ ተንታኝ እንዲህ ሲል ተናግሯል። በሰው ልጆች ታሪክ ውስጥ ከተጻፈው ሁሉ ወደር አልባ የሆነ አቻ ያልተገኘለት ታላቁ አንቀጽ ብሎ ይጠራዋል። ይህን የሚመስል ፓራግራፍ አንቀጽ በሰው ልጆች መካከል ይህን የሚመስል የምስራች ተጽፎ አያውቅም። እሱ ያለበት ነው የሮሜ መልእክት። ከዛስ ምዕራፍ 4 ምሳሌ ያቀርባል። በእምነት አማካኝነት በእግዚአብሔር ጸጋ ብቻ ስለሚገኘው የእግዚአብሔር ጽድቅ ምስክር የሚሆን ሰው ከብሉይ ኪዳን ሄዶ ጠቀሰ። የእምነት አባት የሆነውን አብርሃምን እግዚአብሔር አብርሃምን ያጸደቀው በእምነት ነው ይላል። እግዚአብሔር አመነ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው መገረዝን ከተቀበለ በኋላ ሳይሆን ሳይገረዝ በነበረው እምነት ነው። መገረዙ የሕግ ሥራ የሆነው መገረዝ ከጸደቀ በኋላ አምኖ ከጸደቀ በኋላ የተቀበለው ውጫዊ የእግዚአብሔር የመሆኑ ምልክት እንጂ በመገረዙ የተቀበለው ጽድቅ የለም። የጸደቀው አባታችን አብርሃም አምኖ ነው። ለምን? የአይሁድም ይሁን የአሕዛብ ያመኑት ሁሉ አባት ይሆን ዘንድ ነው። የእሱን ፍለጋ የሚከተሉ ሁሉ ይጸድቃሉ። ሲደመድመው እንዲያውም እንዲህ ብሎ ነው። እግዚአብሔር ለአብርሃም ይሄንን ሲናገር አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል 4:22። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ታዲያ ስለማን ነው? እንዲህ ይላል፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይቆጠርልን ዘንድ አለው። ለኛም ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይሄ ጽድቅ ይቆጠርልን ዘንድ አለው። የእግዚአብሔር ጽድቅ ተገለጠ። ጽድቅ በተሞላው መንገድ ተገለጠ። ጽድቅን ለኃጢአተኛው በእምነት አማካኝነት በእግዚአብሔር ጸጋ በመስጠት ተገለጠ። ለሚያምኑ ሁሉ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄ ጽድቅ ይህንን ነው የሚናገረው። በእነዚህ የመጀመሪያ ተከታታይ 4 ምዕራፎች ውስጥ ይህን ሐሳብ አጉልቶ ያሳያል። የእግዚአብሔር ጽድቅ ተገለጠ። እንዴት? በእምነት እምነታችን እንኳን በእግዚአብሔር መንፈስ አማካኝነት በጸጋ ያገኘነው ነው። ትምክህት የለም። ከሥራ አይደለም ስንል እምነት እንኳን እኛ እምነት አዋተን እግዚአብሔር ጸጋ አዋቶ ማለት አይደለም። ያ እምነት እንድናምን እንኳን የረዳን የሚያነቃን የእግዚአብሔር መንፈስ ቅዱስ ነው። በሌላ አባባል እምነታችን እንዴት ዋጋ ሊያገኝ ቻለ ብለን ብናስብ እንደዚህ ማለት ነው። እምነታችን ዋጋ ያገኘው የኛ እምነት ዋጋ ኖሮት ሳይሆን እምነታችንን ያሳረፍንበት ያመነው ጌታ ታላቅ ዋጋ ስላለው ነው። ስለዚህ ትልቁ የኛ እምነት ተቀባይነት ያገኘው በማን ነው? ያመነው ነው። ለዚህ ነው በኢየሱስ ክርስቶስ የሚያምን ያልነው። በእርሱ የሚያምን አያፍርም። የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በዚህ ሁለተኛ ክፍል ውስጥ የሰው ልጆች ሁሉ ኃጢአተኝነት በሰው ልጆች ኃጢአተኝነት ላይ ስለተገለጠው ወይም ሊገለጥ ስላለው የእግዚአብሔር ቁጣና ከዚህ ቁጣ ለማምለጥ እግዚአብሔር ስላዘጋጀው የድህነት መንገድ የሚናገሩት የሮሜ የመጀመሪያ ተከታታይ ምዕራፎች ለማየት ችለናል። እግዚአብሔር የልባችንን ደጆች ይክፈት።